ሰላም እንዴናችሁ? ቅድም ወንድማችን መለቀቁን ገልጬላችሁ ነበረ። አሁን ደግሞ እንደገና ያን ጊዜ አያያዛቸው ልክ ስላልነበረ እንደዛ ደብድቦ ራቁቱን አድርጎ ስላሳዩ እንደገና በአዲስ መልክ ለማሰር ፈልገው እናቱም ጋር ፖሊሶች መጥተዋል። እንደገናም ደግሞ እሱንም ወደ አዲስ አበባ ፖሊስ ኮሚሽነር ጌቱ ቢሮ እንድትሄድ ተብሎ መልእክት ንገሩት ተብሎ ሄደዋል። ያው ይሄዳል፣ ምክንያቱም በአገር ውስጥ ከኖረ ድረስ ከህግ ውጪ ምንም ሊሆን ስለማይችል የግድ ወደዛ ሄዱ አይቀርም። ግን ይሄ ነገር ያው መንግስት ሆን ብሎ የፍርዱን ሂደት መቀየር ፈልጓል ማለት ነው። ፖለቲካዊ ውሳኔ ለመስጠት ስለፈለገ የበፊት ያለቁ ጉዳዮችን በእነሱ ላይ የሐሰት የወንጀል ምርመራ ክስ በመጀመር ክሱን ለማርዘም በተለያዩ ዩቲዩቦች በተለያዩ ነገሮች በመንግስት ሴሌክት የተደረጉ ሰዎች ቀርበው ማብራሪያና የህግ ትንታኔ እየሰጡ ነው። ለአንድ ሰው የአንድ ሰውን መብት ለመንጠቅ መንግስታዊ የሆነ ስራ እየተሰራ እንደሆነ ሁላችሁም ልብ በሉ። ይሄ ነገር ጉዳዩ ከሆነ ሰዎች ከተፋቱ 7-8 ዓመት ሆኗቸዋል። ፕሮሰስ ላይ ነው የነበሩት። ነገሮቹ ተሸጡ ከተባለ ወይ ደግሞ 12 ወይ 13 ዓመት ሊሆን ይችላል። እነዛ ያን ጊዜ ይሸጡ የነበሩ ነገሮች ባልና ሚስቶች አብሮ በነበሩ ጊዜ ውክልና ባል ካለው ባልየው ይሸጣል። ምክንያቱም እሱ አንዷን ቦታ ሄዳ መሬት ገዝታ አታውቅም። ምክንያቱም እሱ ሄዶ ይገዛል፣ ገንዘቡ ወደ እሱ አካውንት ይገባል፣ ይወጣል፣ ይገባል እና በመጨረሻ እሱን ለማጥቃት ሲፈልጉ መጨረሻ ላይ እነዛ የተሸጡት ነገሮች አናውቅም ብለው ነበረ። ግን ባንክ እንደገባ በእያንዳንዱ ነገር ተረጋግጦ ወጪ የሆነ መሆኑ በእነሱ በራሷ ወጪ እንደሆነ ስለተረጋገጠ ያን እሱን ለመቀማት በፍርድ ቤት አልታሉ እና ፖለቲካዊ ውሳኔ ለመወሰን የደበደቡትን ልጅ ያስፈረሙት ምን ብለው ነው? ሳመልጥ ነው ልብስ የተቀደደው ብለ ፈርም ብለውት ነው የወጣው። እየተደረገ ያለው ነገር ሁሉም ይስማ፣ ዓለም ይስማ። እኔ እያንዳንዱ ነገር የተከሰተውን ነገር እያስተረጎምኩ አውሮፓ ውስጥ ባሉ ለአምነስቲ ኢንተርናሽናል የተለያዩ የአውሮፓ ህብረት የውጭ ጉዳይ መስሪያ ቤቶች እበትነዋለሁ። እንደምታስቡት አይደለም። ቢያንስ ዓለም ያውቃል። የኖቤል ተሸላሚ ጠቅላይ ሚኒስትር ያለበት ሀገር ምን እንደሚደረግ ዓለም እንዲያውቅ፣ ፍርድ በጉልበት እንደሚፈጸም ዓለም እንደሚያውቅ፣ ሰዎች አያያዛቸው እንዴት እንደሚያዙ፣ በብሔራቸው ምክንያት እንዴት እንደሚጠቁ የሆነ ስልጣን ያለው አካል ዘመድ የሆነ ወይም ደግሞ በዛ ጎሳ የሚጠራ ሰው የሆነ ነገር ሲሆን ወይም ደግሞ ሲፈልግ ምን እንደሚደረግ ዓለም እንዲያይ እያንዳንዱ ነገር እየተተረጎመ እየተተነተነ ማስረጃዎቹ በእጄ ስላሉ ሁሉንም አቀርባለሁ። ህዝብ ግን እውነታውን ቢያውቅ ጥሩ ነው። ይሄ በጣም ሴሌክትድ የሆነ ነው። ገና ስዩም ይናገራል፣ ሌሎችም ይናገራሉ፣ ሁሉም ሚዲያዎች ይናገራሉ። የጠቅላይ ሚኒስትሩ እጅ አለበት። ጠበቃው ምን አሉ? ጠቅላይ ሚኒስትሩ እዚህ ላይ ምንም አያገባቸውም፣ የህግ ጉዳይ ነው ምናምን እያሉ እንዲበል ተብለዋል። ምክንያቱም ሰው የተባለውን ነው የሚያምነው ብለው ነው የሚያስቡት። ይሄን ለሁሉም ሰው ሼር አድርጉልኝ። እውነት የሚፈልግ ሁሉ ይስማ። ስላዳመጣችሁኝ አመሰግናለሁ።